ሰላም ሰላም ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ አጋጥመኝ እነግራችኋለሁኝ ማለት ነው። በዛ አጋጣሚ ወክ እያደረኩ ነው እና ያጋጠመኝ ነገር ዛሬ እንገራችሁ ማለት ነው ወዳጆቼ። ትላንትና የሆነ ቦታ ሊሄድ ፈልጌ ሻወር አደረኩት ማለት ነው። ፐሪየድ እያለሁ ጸጉሬ ታጠብኩት ማለት ነው። ጸጉሬ ሻወር እያለን ጸጉር እንደማይታጠብ እያወቅኩት አጠብኩት ማለት ነው። ከዛ ሲታጠብ በጣም ትላንትና ደህና ነኝ የነበርኩት እየሳኩ እያወራሁት ነበርና ከዛ ዛሬ ተኝቼ ሲነሳ የት ልነሳ መነሳት አልችልም። በጣም ታመሜ ልሞት ፈልጌ የነበረው የምር በጣም ነው የታመምኩትና ከዛ እኔ ደግሞ ሕክምና ልወስድሽ ምናምን ስትለኝ ሴትዮዋ እኔ አልሄድም ሕክምና ምናምን አልኳት ማለት ነው። እንዴት ሊሄድ ሕክምና ሊሄድ ምናምን አልኳትና እሺ በቃ ምግብ ብሌ ምናምን አለችኝ። ሴትዮዋ ደግሞ በጣም ተጨንቃ ማለት ነውና አረ ምግብም መብላት አልችልም አልኳት። እንዴ ምግብ ሳትበይማ እንዴት ነው ክኒኒያ መብላት ክኒኒያ እሰጥሻለሁኝ ግን መጀመሪያ ምግብ መብላት አለብሽ ምናምን አለችኝና በቃ እሻልኳትና ሲነሳ ራሴ እያዞረኝ ልወድቅ ፈልጌ በቃ እንዴት ልነሳ አልችልም፣ በቃ መነሳት አልችልም አልኳት ሴትዮዋና ከዛ እሷ ደግሞ ወደ ክፍሌ መጥታ ተምር ሰጣችን ማለት ነው። ተምርና ቡና ሰጣችን ማለት ነው። ቡናና ተምር ስትሰጠኝ እሺ ብዬ ተቀበልኩና በላሁትና ከዛ ቡም ተደረገ። በቃ እንዴት ልላ በቃ ሆዴ የሆነ ነገር መቆም አልችልም። ከዛ ሲነግራት ታየኛለች ሴትዮዋ። ከዛ እንዴ ምን ሆነሽ ነው እንደዚህ ያክል ያታመምሽ? ምን አድርገሽ ነው? ትላንትና እኮ ደህና ነው የነበርሽ ምናምን አለችኝ። በጣም ደነገጠች እሷ፣ ምክንያቱም ትላንትና ደህና ነኝ የነበርኩት። ከዛ እኔ ደግሞ ትላንትና ምን ሆነሽ ነው ምናምን ስትለኝ ትላንትና ፐሬድ እያለኝ ሻወር አድርጌ ነበረ ምናምን አልኳትና እንዴ እኔ እኮ ስንት ጊዜ ታውቂያለሽ፣ አንቺም ስንት ጊዜ ነው የምናጎሩት ዶክተሮች ደግሞ ፐሪየድ እያላችሁ አትጣጠቡ፣ ጅስማችሁ ችግር የለም ግን ጸጉራችሁ አትጣጠቡ። ምክንያቱም ሁሉም ነፍሳችን ፐሪየድ ሲመጣን ማለት ነው ቆርበታችን የጸጉራችን ይሆን ሁሉም ሞንፊት ነው የሚሆነው። ምክንያቱም በርድ ይሁን ያኔ ሁሉም ነገር ቆርበታችን እንትን ስለሚሆን ስለሚከፈት ዶክተራችሁ ሁላችሁ ዶክተሮች እኮ እንደዚህ ይላል፣ እንዴት ነው የምትጣጠቡ ያታውቂም ማለት ነው ምናምን አለችኝ ሴትዮዋና አረ እያወቅኩ ነው የታጠብኩት ምናምን አልኳት ነው። እንዴት እያወቅሽ ትታጠብ ያለሽ አለችኝ። በቃ ዝም ብዬ እንትኑ ግዴታ መታጠብ ስላለች ስተሽዋር እንትኑ ላድርገው ብዬ መታጠብ አለብኝ ምናምን ብዬ ነው የታጠብኩት እንጂ እያወቅኩ ነው የታጠብኩት ምናምን አልኳት ሴትዮዋ ማለት ነው። በጣም ተናድዳ በቃ ለሕክምና ልወስድሽ ነኝ እንደዚህ ብለሽ እንዴት ምግብ በሆድሽ ላይ አይቆምም? እንዴት ነው ምግብ ማብላት አትችይም? ተምር ስትበይ ደግሞ ታውጭዋለሽ እና እንዴት ነው ምናምን ብላ ደነገጥኩ። እንዴት እንዳይት ወስደኝ ሕክምና ማለት ነው። እኔ ደግሞ በቃ ስድል ያልደውል ነኝ ምናምን ብዬ እንትኑ ምንድነው የሚባለው ስድልያ ምንድነው ፋርማሲ ማለት ነው። ፋርማሲ ስልክ ነበረኝ፣ የሆነ ፋርማሲ የሚያውቀው ስልክ ነበረኝና ምናምን አልኳት ማለት ነው። ከዛ በቃ እሺ ደውይ ማለችኝ። እኔ መናገር አልችልም ግን በቃ ግዴታ ስለሆነብኝ ደውዬ እንደዚህ ያደረገኝ ነውና ክኒን ያመጣልኝ ግን ያለ ምግብ የሚበላ ነው የምታመጣልኝ ምናምን አልኩት ማለት ነው። እንዴ ያለ ምግብ የሚበላ ክኒን ያለ እንዴ? ግዴታ ክኒኒያ ስትበይ እኮ ግዴታ መብላት እንትን አለብሽ፣ ምግብ መብላት አለብሽ። ከዛ ክኒኒያ ትወስጂያለሽ። ግን ክኒኒያ ግን አመጣለሁ ምናምን አለኝና ምግብ አልበላም እያመለሰኝ ነው ሲበላ ምናምን አልኩትና ማለት ነው ስደልያው ዶክተሩ ማለት ነው። ከዛ ዶክተሩ እንደዚህ ካደረገች በቃ ካመለሰሽ እንደዚህ ክኒኒያ አመጣልሻለሁኝና በኋላ ያድርገሽ ትጠጪዋለሽ አለኝ ማለት ነው። ተመስገን ብዬ ግን ቶሎ ብላ ምናምን አልኩትና ከዛ እሱ ደግሞ ቶሎ ብላ አመጣልኝ ማለት ነው ክኒኒያው። ከዛ ክኒኒያው ሲያመጣልኝ
ወደ ውሃ አድርጌ ጠጣሁት ማለት ነው። ጠጣሁትና ከዛ ተኛሁት። 1 ሰዓት ቆይቼ ሲነሳ ራስ የሚያመኝ የነበረ የለም እንትኑ የለም፣ ሁሉም የለም። ራሴ የሚያመኝ የነበረ ወይም ደግሞ ቦሚት የሚያደርገኝ የነበረ የለም፣ ምንም ነገር እግዚአብሔር ይመስገን። ከዛ እንዴት ነው ሲነሳ በቃ እንትን አላወቅም። በቃ እንዴት እንደተኛሁት እንዲያው አላወቅም። እንዴ የሚያተኛውም እንዴ ክንኛው አልቆት ማለት ነው። እንዴ በጣም ነው የገረመኝ፣ የምር በጣም ነው የገረመኝ። ከዛ ሲነሳ ምንም የለም። በቃ ምግብ መብላት ይችላለሁኝ። ምንም የሚያመኝ የለም። በቃ ትንሽ ብቻ ይከብደኛል። እንዴ እኔ ደግሞ ተመስገን ምናምን ብዬ ተነሳሁትና ምግብ በላሁት ማለት ነው። እና ውዶችዬ አንድ ነገር መላእክት ዛሬ የመጣሁላችሁ ለምን ነግራችኋለሁ ብዬ ነው። ምክንያቱም የኛ ሀበሻ ሰዎች ራሳችሁ እስከሚደርስ ነው የምንጠብቀው እንጂ ከሰው አንማርም። እና ከኔ ተማሩ እንዳትጣጠቡ እህቶቼ። ፐሬድ እያላችሁ ጸጉራችን እንዳትታጠቡ እላችኋለሁ። ክነኛው ደግሞ እንደዚህ ካጋጠማችሁ ምናልባት ማለት ነው ክነኛው አሳያችኋለሁን፣ ተጠቀሙት። በእውነት በጣም አሪፍ ነው። በጣም የምር እኔ አላወቅም ነበርና ክነኛው አሳያችኋለሁን፣ ተጠቀሙት እላችኋለሁን። ውዶችዬ፣ ውድ እህቶቼ እግዚአብሔር ይመስገን። ትላንት ዛሬ እንዲህ በአንድ ቀን እንዴት ነው እንደዚህ ምናምን ብዬ ፈርቼ ነበር። አሁን ግን እግዚአብሔር ይመስገን እና ተመስገን ፈጣሪ እግዚአብሔር ምን ይሳናል። እና ውዶችዬ ክኒኒያው ተጠቀሙት። እንደዚህ ካጋጠማችሁ ፋርማሲ ላይ ይገኛል ማለት ነው። ፋርማሲ ላይ ይገኛል። ክኒኒያው ተጠቀሙት። አሳያችኋለሁ። ካጋጠማችሁ እንደዚህ እንደኔ ካጋጠማችሁ ማለት ነው ምግብ ማብላት አትችሉም ምናምን ከተተማማችሁ ራሳችሁ ማለት ነው። እና ግን ተጠንቀቁ እህቶቼ፣ ተጠንቀቁ። ከኔ ተማሩ። ጸጉራችሁ እንዳትጣጠቡ። ሁሉም ዶክተር እኮ ይላል ፐሬድ እያላችሁ እንዳትጣጠቡ፣ ሻወር እንዳታድርጉ እኮ ይባላል። ግን እኔ በቃ እንዲ ግዴታ ስለነበረብኝ እኔ ደግሞ በቃ በየቀን ታጠባለሁኝ እና በቃ እኔ እንጃ እንትን ማድረግ አልችልም። በቃ ሻወር ካላደረኩ ጸጉሬ በቃ እንትን ይላል ስለለመድኩ ማለት ነው እንጂ ከ3 ቀን ከ4 ቀን እኮ ይቆያል ሌላዎች። እኔ ግን መቆየት አልችልም። ለዛ ነው ውድ እህቶቼ ማለት ነው ይሄ እኔ ቪዲዮ መስራት ምናምን ስለፈለኩ አይደለም። እግዚአብሔርን ነው የምላችሁ። እኔ ለኔ የጠቀመኝ ለእናንተ ይጠቅማቸዋል ብዬ ነው እንጂ ቪዲዮ ለመስራት ምናምን ብዬ አይደለም። የምር ነው የምላችሁ። እኔ ቪዲዮ መስራት እንዲያውም አንዳንዴ ብለን ቪዲዮ እንሰራለን ለዩቲዩብ ምናምን ብዬ ግን እኔ እግዚአብሔርን ለቪዲዮ ወይም ደግሞ ቪዲዮ ለመስራት ምናምን ብዬ አይደለም። ግን የኔ የጠቀመኝ እኔ የደረሰኝ እንዳይደርሳችሁ ለኔ የጠቀመኝ ልጠቅማችሁ ብዬ ነው ለእናንተ የመጣሁት ማለት ነው። አመሰግናለሁ። ላይክ ሸር እያደረጋችሁ አባራታችሁ ማለት ነው። ቤተሰብ የሆናችሁ ላይክ ሸር እንደተለመደ አትርሱ። ቤተሰብ ያልሆናችሁ ደግሞ ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ወዶችዬ። ደቂቃችን እየጨረሰ ነው። እኔ ደግሞ እዚህ ጋር ወክ እያደረግኩ ነው። በጣም ደስ የሚል ቦታ ነው። ምን እያደረገች ነው? ይሄ ደግሞ እና ውድ እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማክብራችሁ። አመሰግናለሁ ስለ ሁሉም ነገር ከልብ እጅግ የምወዳችሁ አመሰግናችሁ ውዶችዬ። መልካም ቀን ይሁንላችሁ። አክብራችኋለሁ ማለት ነው። ወዳችኋለሁ። ባይ ባይ። ሰዓታችን እየጨረሰ ደቂቃ እየጨረሰ ነው ማለት ነው። እና እንደዛ አድርጎ እግዚአብሔር በሰላም ለሀገራችን ይመልሰን ማለት ነው። ያላችሁ ቦታ ሁላችንም ሰላም ያስወርድልን ፈጣሪ። ለሀገራችንም ሰላም፣ ለሁሉም ዓለም ሰላም ነው የሚመኘው። እኔ ማለት እንደኔ ሰላም የሚመኝ ሰው አለ አይደል? ለሁሉም ለሀገሬ ብቻ አይደለም ሰላም የሚመኘው እኔ ለሁሉም ዓለም ነው ሰላም
ይሄ ደግሞ ደስ የሚል እያያችሁ ነው አይደል? ሲያምር ቦታው ሲያምር ያለሁበት ቦታ ሲያምር ወክ እያደረኩ ነበር ባይዘው እዛ አጋጣሚ። ከዛ ለብቻዬ ወክ እያደረኩ እንዴ ቪዲዮ መስራት አለብኝ ብዬ ነው የሰራሁት። የዛሬ አጋጣሚ ልነግራችሁ ማለት ነው። ባይ ባይ።